በህይወታችሁ ውስጥ ብዙ ሊዋሿችሁ የሚችሉ ሰዎች ሊኖሩ ይችላሉ። በቤተሰብም በጓደኛም በጣም በቅርብ ሰው በምትሉትም ልትዋሹ ትችላላችሁ። ነገር ግን እንደ ራሳችሁ አእምሮ የሚዋሻችሁ የለም። በቃ በጣም የሚዋሸን ቢኖር የራሳችን አእምሮ ነው። እንዴት ነው የሚዋሸን? ያልሆነውን እንደሆነ ይነግረናል። የሌለንን እንዳለን ይነግረናል። በተቃራኒ ደግሞ ያለንን እንደሌለን የሌለንን ደግሞ የሆነውን ደግሞ እንዳልሆነ ይነግረናል። እና የመጀመሪያው እኛን የሚዋሸን ነገር ቢኖር የራሳችን አእምሮ ነው። በሚገርም ሁኔታ ማለት ነው።